ኮንቴንት ክሬት አድርጋችሁ መስራት ከፈለጋችሁ ዩቲዩብ ብዙ ሰብስክራይበር ስላላችሁ ሳይሆን ዩቲዩብ ፎከስ የሚያደርገው የሰራችሁት ተምኔል ላይ ሰዎች ክሊክ አድርገውታል የሚለውን ያያል። በየቀኑ አፕሎድ ስላደረጋችሁ ቻናላችሁ ያድጋል ማለት አይደለም። ምክንያቱም የዩቲዩብ አልጎሪዝም አንድ ሲስተም ብቻ አይደለም። የተለያዩ ብዛት ያላቸውን የኤአይ ሲስተሞችን አንድ ላይ በመጠቀም አፕሎድ ያደረጋችሁት ቪዲዮ ምን ያህል ተመልካች ወይንም ደግሞ ቪው እንዳገኘ እንዲሁም ደግሞ እነዚህ ተመልካቾች ዩቲዩብ ላይ ያላቸውን ቆይታ በቀላሉ በእነዚህ በኤአይ ሲስተሞች ተጠቅሞ ይለየዋል። ሰላም እንዴት ናችሁ? እንኳን ወደ አልፋቲው በሰላም መጣችሁ። በዛሬው ቪዲዮ የዩቲዩብ አልጎሪዝም እንዴት እንደሚሰራ እነግራችኋለሁ። በተለይ ደግሞ ኮንቴንት ክሬት አድርጋችሁ መስራት ከፈለጋችሁ በዚህ ቪዲዮ እስከ መጨረሻው ድረስ ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የዩቲዩብ አልጎሪዝም የሚሰራው ወይም ደግሞ ፎከስ የሚያደርገው የእናንተ ተመልካቾች ባህሪ ላይ ነው። ዩቲዩብ ብዙ ሰብስክራይበር ስላላችሁ ሳይሆን ፎከስ የሚያደርገው አፕሎድ ስታደርጉ የተመልካቾች ሁኔታ ላይ ነው። ለምሳሌ የሰራችሁት ተምኔል ላይ ሰዎች ክሊክ አድርገውታል የሚለውን ያያል። ወይንም ክሊክ ስሩ ሬት ሲቲአር የሚባለው ተመልካቾቻችሁ ምን ያህል ሰዓት አይተውታል የሚለውን ወይንም ሪቴንሽን የሚባለው ነው። እንዲሁም ደግሞ የእናንተን ቪዲዮ ካዩ በኋላ የሰጡት ምላሽ ካለ ለምሳሌ ላይክ ካደረጉ፣ ኮሜንት ካለ እንዲሁም ደግሞ ሼር የሚያደርጉት ከሆነ እንዲሁም በተጨማሪ የእናንተን ቪዲዮ ካዩ በኋላ ዩቲዩብ ላይ ያላቸውን ቆይታቸውን ይህ ማለት የሴሽን ታይም የምንለው ነው። በአጠቃላይ የሰራችሁት ቪዲዮ ብዙ ሰዎችን ዩቲዩብ ላይ የሚያቆይ ከሆነ ዩቲዩብ በራሱ ፑሽ ያደርግላችኋል። በቀጣይ የምነግራችሁ የተለያዩ በልማድ የሚባሉ ነገሮች አሉ። ነገር ግን እነዚህ አባባሎች ለቻናላችሁ እድገት ምንም አይነት ጥቅም የላቸውም። ለምሳሌ በየቀኑ ፖስት ወይንም ደግሞ አፕሎድ ማድረግ፣ ብዛት ያላቸውን ሃሽታጎች መጠቀም፣ ሰዓት እየጠበቃችሁ አፕሎድ ማድረግ፣ እንዲሁም ደግሞ ረዘም ያሉ ቪዲዮዎችን ያለምንም ምክንያት መጠቀም ወይንም ደግሞ አፕሎድ ማድረግ፣ እነዚህ በልማድ የሚባሉ አባባሎች እንጂ ለቻናላችሁ እድገት ምንም አይነት ጥቅም የላቸውም። ምክንያቱም ዩቲዩብ ፎከስ የሚያደርገው የተመልካቾችን እርካታ ወይንም ደግሞ ሳቲስፋክሽን ስለሆነ ነው። በመቀጠል አራቱን የዩቲዩብ አልጎሪዝም ሲስተም እነግራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አንደኛው ሆም ፔጅ አልጎሪዝም ሲሆን ይህም ተመልካቾች መጀመሪያ ከሚያዩት ነገር ላይ የሚነሳ ሲስተም ነው። የተመልካቾችን ሂስትሪ እንዲሁም የእናንተን ተምኔል ምን ያህል ሰው ክሊክ እንዳደረጉት ወይንም ሲቲአር የሚባለውን እንዲሁም ደግሞ የእናንተን ቪዲዮ ምን ያህል ሰዓት እንደታየ ከነዚህም ነገሮች በመነሳት የዩቲዩብ አልጎሪዝም ፑሽ ለማድረግ ይወስናል። ሁለተኛው ሰጀስትድ ቪዲዮ አልጎሪዝም ሲሆን ይህም በእናንተ በሰራችሁት በተመሳሳይ ቶፒክ በብዛት እይታ የሚያገኙ ከሆነ ምንም እንኳን የእናንተ ቻናል አዲስ ቢሆንም እነዚህ በብዛት እይታ ባገኙ ቻናሎች ጋር አንድ ላይ ሰጀስት ያደርግላችኋል። ሶስተኛው ሰርች አልጎሪዝም ሲሆን ይሄኛው ቆየት ያለ ሲስተም ነው። ይህም አልጎሪዝም የሰራችሁት ቪዲዮ ላይ ታይትሉ፣ ዲስክሪፕሽን የምታስገቡ ከሆነ የተጠቀማችሁትን ኪወርዶች እንዲሁም ደግሞ የሰራችሁት ቪዲዮ ላይ ሰዎች ክሊክ አድርገው ከገቡ በኋላ በምን አይነት መንገድ ቪዲዮአችሁን እንደተመለከቱት እያሳለፉ ነው ወይንስ ደግሞ ሙሉ በሙሉ ቪዲዮውን እያዩት ነው የሚለውን ይህም አልጎሪዝም የሰራችሁትን ቪዲዮ ኳሊቲ እና የተመልካቾችን ሳቲስፋክሽን ወይንም ደግሞ እርካታ ይመለከታል። አራተኛው ሾርት አልጎሪዝም ሲሆን ይሄኛው ሲስተም ከሌሎች አልጎሪዝም ሲስተሞች ለየት ያለ ነው። ይህም ሲስተም ከምትለቁት የሾርት ቪዲዮ ላይ በመነሳት ምን ያህል ሰው አይቶታል፣ ምን ያህል ሰው የለቀቃችሁትን ሾርት ቪዲዮ አሳልፎታል፣ እንዲሁም ደግሞ የሰራችሁት ቪዲዮ ላይ የተሰጡ ምላሾች ካሉ ለምሳሌ ላይክ፣ ሼር ከተደረጉ እነዚህን በተጨማሪ ይመለከታል። በመጨረሻም የምነግራችሁ የሰራችሁትን ቪዲዮ ዩቲዩብ በራሱ ፑሽ እንዲያደርግላችሁ ከፈለጋችሁ ፎከስ ማድረግ ያለባችሁ የሰራችሁትን ተምኔል ሰዎች ክሊክ እንዲያደርጉትና ዩቲዩብ ላይ ቆይታ እንዲኖራቸው ማድረግ ነው። ምክንያቱም የዩቲዩብ አልጎሪዝም ፎከስ የሚያደርገው ከነዚህ በመነሳት ስለሆነ ነው፣ ወይንም ደግሞ በተመልካቾች ሳቲስፋክሽን ወይም እርካታ ላይ በመነሳት ስለሆነ ነው። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኮሜንት ካላችሁ ከስራ አስቀምጡልኝ። መልካም ጊዜ